يسمعوا سلاميته كيرو ايتو نوتو ياترا ميمبو ميمبو ايتوغا لا ليغا ወደ ተራራ የሚወስደው አደባባዩ ጋር ኦኬ በታጠፊያው ጋር ልምጣ መብራቱ ጋር ልምጣ በቃ እንግዲህ ቡና እንጠጣና ወደ ማሽናችን ሄደን እንሸምታለና ቼክ እናደርግ በቃ እሺ በቃ የዛሬው አላማ ምን መሰላችሁ አሁን ዴይ 6 ላይ ደርሻለሁና የዛሬው አላማ አሁን ይስማው እናገኘውና ከዛ በኋላ ቡና ጠጣና ማለት ነው ከዛ በኋላ ሄደን ማሽኑን ቼክ አውት እናደርገዋለን ማለት ነው ካላወቃችሁ የቤከሪ ቢዝነስ አለን አዲስ አበባ እና ያው እሱን ስኬልም ለማድረግ ሰሞኑን ባጋጠመ ቻሌንጅ ምክንያት ዛሬ ጥሩ የሚባል የሀገር ውስጥ ማሽን አዋሳ ውስጥ እንደሚሰራ ሰምቼ ነበርና የዛሬው አላማ ማሽኑን ቼክ ማድረግ ነው ይስማውን ለማታውቁት ማለት ነው ይስማው በጣም ወሳኝ ሰው ነው የተወሰነ ወራት በፊት የበቆሎ ማሽኑን አምጥቼ በምሰራበት ሰዓት ላይ ሜንቴናንሱ ላይ አንዳንድ ችግር ሲያጋጥም እሱ ነበር ሲያግዘኝ ነበር ለዞር በዚህ ይስማው ይላል ወሳኝ ሰው ተገኝቷል ይስማው ይላል እንዴት ነህ ደህና ነህ ደግነ አለን ካሜራ ሰላም በላቸው ሰላም አለሁልህ ቤቱ ጋር እንሂድ ቀጥታ እሺ እሱ ነው የሚከፍለው የመኪና የምኑ ለመላክ አዎ እስቲ አሪፍ ከሆነ እናያለን ዝናብ ሊዘንብ ነው መሰለኝ እንዴት ነው ሰላም ነው አለን እዚህ ነው ይሄ ነው አሪፉ ምርጥ የሚባለው ይሄ ነው በቃ እንዴት ነው ሰላም ነው እንዴት ነው ሰርተፍኬት ኦኬ ግማሹ ነው ማምረቻ እዚህ የምናመርትበት ነው የራሳችን ማጠፊያ መቁረጫ ቶርኖ አለ እዚህ ማምረቻ ነው ያለበት ሁሉ ጋር ማለት የዳቦ ማሽን አልከኝ አይደል ምን አልከኝኛው ምን አልከኝ የወተት መናጫ የዳቦ ቤት ሶስት መሰረታዊ ነገር ያስፈልጋል ማውቂያ ያስፈልጋል መጋገሪያ ያስፈልጋል ማኮፈሻ ያስፈልጋል መብራት አለው ወይስ በኤሌክትሪክ ነው የሚሰራው በቤት ቆጣሪ የሚሰራ በስ ሲንግል ፌዝ ነው ያው 30 ባትሪ ድረስ ይጎልሳል ስንት አልከኝ 37 ነው 37 በዚህ 15 በዚህ 15 ማለት እንዳየ
መስታወት ይገጠማል። መስታወት ይገጠማል ግድ ነው። ውሃ የቱ ጋር ነው የምታደርገው? ታች ነው እዚህ እሱ ላይ ኦኬ እሱ ላይ ውሃ ይሞላል። ትቆጥ ይሄ አልሙኒየም ነው። መብራት የለውም። ይሄ ነው ቤት ችግር የለውም። እሺ ይታያል አይደል? ይሄ አልሙኒየም ነው። መዘዘራ አልሙኒየም ነው። ይሄ ቦዲም አልሙኒየም። ኦኬ ከዛ አይዝግም። እዚህ በእነዚህ ማሽኖች እየሰሩ ያሉ እንትን ዳቦ ቤቶች አሉ። አዋሳ ላይ አለ። በየሀገሩ እንጭናለን እኛ እንዳየ ቲክቶክ ላይ የሚለቀቃል፣ ዩቲዩብ ላይ የሚለቀቃል እኛ ማሽኖች። ኦኬ ቴሌግራም ላይ እዚህ ላይ በቃ ገብቶ የሚመስለው እዚህ ጋር 2 ባትሪ ይችላል። ይሄ 2 ባትሪ አጠቃላይ 4 ማለት ነው። 4 ነው። እዚህ ጋር ሙላት ይችላል። እኩል ነው የሚያበስለው። እኩል ያበስላል። ይሄው እዚህ ሙላት ኦኬ 2 ነው ያበስለው። ያበስላል። እሺ ሶስቱ አንድ ላይ የብሎኬት አለ፣ ብሎኬትም አለ። የብሎኬት እኛ የስማው ያውቃል። ሌላም እንትን ድርጅት አለ፣ የበቆሎ መፈልፈያ ማሽን እንሰራለን። ራሳችሁ እዚህ አምጥቼ ሰርቼበታለሁ የተወሰነ ወር በፊት። ዛሬ የመጣሁበት ጉዳይ ግን ዳቦ ቤት አለን አዲስ አበባ እና በቅርብ ወደ ሌላ ሪሎኬት ለማድረግ እና ሰፋ ለማድረግ ማሽኖች ልንገዛ ነው እና ያው እንዳልከው ማብኪያ መጋገሪያና ማኮፈሻ ነው ዋናው። እኛ ድፎ ዳቦ እንሰራለን። ለድፎም ይሆናል። አሁን ይሄኛው ዲዛይን አሁን ያየኸው ለድፎም ያው የለም የድፎ ክቧ አለ። ግን ችግሩ በዛ አሁን ችግሩ ያው ነው። ባለ 3 ኪሎን 4 ይችላል። ባለ 3 ኪሎ ባለ 5 ኪሎ 2 ይደፋል። ተለጥሰለ ክቡም ይሰራል በትዕዛዝ እሷም በትዕዛዝ እንሰራለን። እኛ ትንሽ በዛ ያለ ቢሆን ጥሩ ነው ማለት በአንድ አሁን 6 8 ማለት እሱን ደግሞ ማለት ነው ባለ 6 ባትራ በቤት ቆጣር የሚሰራ አለ። አዎ ይሄ ራሱ ሆኖ ባለ 6 ባትራ አሁን ወደስ ጀምረው እየሰሩ ነው ይዘው። ኦኬ አለኝ። እሱን ከፈለክ ባለ 6 ባትራ ከሆነ ደግሞ 380 ሺህ ብር ነው። ኦኬ በባለ 6ቱ መጋገሪያ ሆኖ ይሄ ራሱ አንድ እና ያኔ ወስደ 380 ሺህ ነው። አዲስ አበባ ከሆነ ትራንስፖርት ነፃ ነው። አዎ ይሄ ስንት ኪሎ ያቦካል? እስከ 30 ያቦካል። ግን የሚመክረው 30 ሳይሆን ለማሽኑ ደህንነትም እድሜ ከ20 እስከ 25 ድረስ ቢቦካ እንዳይጨናነቅ ማለት ነው። እንዳይጨናነቅም እድሜውን ለማስረዘም ለዛ ነው። ፎቶ ማንሳት ይችላል። ይሄ ማኮፈሻና ኦቨን አንድ ላይ ነው። አንድ ላይ አሁን ይሄ ምንድነው 12 ባትራ ማኮፈሻና ከላይ 4 ባትራ መጋገሪያ። ኦኬ ይሄ አንድ ላይ ነው። አዎ ኦኬ ስለዚህ ዋጋቸውን ትነግረኛለህ? ዋጋውን በዚህ በባለ 4 ባትራ 320 ሺህ ብር ነው። በባለ 6ቱ 380 ሺህ ብር እየሰራ ነው። 380 እና 30 ባትራ አንድ ላይ ሰጣሃል። እሺ ከሙሉ ፓኬጅ ስትወስድ 30 ባትራ አንድ ላይ እንሰጣለን። ሶስቱን አንድ ላይ ከወሰድኩ ነው ስትወስዳ። የተናጠል ከሆነ አንሰጥም። እሺ ማብኪያውስ? ማብኪያው ብቻ 120 ሺህ ብር 120 ሺህ። አዎ እሺ ማኮፈሻውስ? ማኮፈሻው 100 ሶሪ ይሄ 130 ሺህ ነው። ይሄ 130። አዎ ይሄ 120 ሺህ ነው። 120 ሺህ። አዎ ሁሉም ሲንግል ፌዝ ይሰራል። ሲንግል ፌዝ በቤት ቆጣሪ ኳሊቲ ነገር ነው የሚሰራው። ዩቲዩብ ላይ እንደውም ተለቋል። አሁን ማየት ይችላል። ወይ ይሄ ደግሞ ሊጥ ማቅጠኛ ነው። የእንጀራ ለሚሰራ ሰው በርሜሉ ይሄ የሚነቀል። ኦኬ አስገብተህ ይነቀላል አብሮ። ከዛ 10 በርሜል ይኑር 20 በርሜል ራሱ የተንቀሳቀሰ እንትን ማለት ይችላል። እዛ ዲናሞ አለው። ዋስትናስ ሊጥ ያቀጥናልም እንደገና አብሲትም ይቀላቀላል። እንጀራ ቤቶች ሚክሰርም ነው ማለት ነው። ሚክሰር ነው መቅጠኛና መቀላቂያ ነው አብሲት። ኦኬ ዋስትና ያለን የአንድ አመት ዋስትና አለን ለሁሉ ማሽኖች የጥገና ዋስትና እንሰጣለን። ኦኬ እስካሁን ያያችሁት ላይ እንዴት ነው ዘለቄታው? ማሽኖቹ በደንብ እያገለገሉ 10ኛ አመታችን ስራ ተጀመረ። የወሰዱት ሰዎች ደስተኛ ናቸው። ቆንጆ ፊድባክ ነው ያላቸው። ኢቭን አፕዴት እያደረግን ነው በየጊዜው የምናወጣው። ለምን ያው ደንበኛ ተኮር ስለሆነ የኛ ስራ ደንበኛው በሚያዘው መሰረት እያስተካከልን አፕዴት እያደረግን ነው እዚህ የደረስ ነው። ኦኬ በቃ እሺ ስልክህን ለያዘውና ኦኬ አንዱን አይተነዋል። እንዴት አያችሁት?
አሁን ወደ ቀጣዩ እየሄድን ነው። 2 ወይ 3 አለ ብሎኛል ይስማው። እንግዲህ አሁን ቀጣዩን ቼክ ልናደርገው ነው። ሁለተኛውን ቦታ አይቻለሁ ግን ውስጥ ቪዲዮ መቀረጽ አልቻልኩም። ግን የሁለተኛው በጣም አሪፍ ነው። 3 አመት ዋስትና ያለው። የቅድሙ ደግሞ ያው ላይቲንጉ ትንሽ መጥፎ ስለነበረ በደንብ አይታየም። ኤኒዌይስ የዛሬው ይሄን ይመስላል። ቻው